ሰላም በዛሬው ቪዲዮ አንሊሚትድ የሆነ ኢሜጆችን በኤአይ ተጠቅመን እንዴት ጄነሬት ማድረግ እንደምንችል አሳያችኋለሁ። ይህን ኤአይ ተጠቅመን አንሊሚትድ የሆኑ በቀን ውስጥ የፈለግነውን ያህል ኢሜጆች ጄነሬት ማድረግ እንችላለን። እነዚህንም ኢሜጆች በተለያዩ ዌብሳይቶች እንዲሁም ደግሞ የዩቲዩብ ቪዲዮቻችን ላይ መጠቀም እንችላለን። ከዚህ ኤአይ የምናገኛቸውን ኢሜጆች በጣም ሃይ ኳሊቲ የሆነ አንሊሚትድ የሆነ ኢሜጆችን ነው የሚሰጠን ይህ ኤአይ። እኔ አንሊሚትድ የሆነ ኢሜጅ ጄነሬት የሚያደርግ ኤአይ ለማግኘት በጣም ብዙ ጥረት አድርጌያለሁ። ብዙ የዩቲዩብ ቪዲዮችንም ለማየት ሞክሬያለሁ። ነገር ግን አብዛኞቹ የሚያሳዩት መጨረሻ ላይ በክፍያ ነው ብታገኟቸው። ይሄ ግን በነፃ ምንም አይነት ክፍያ ሳትከፍሉ እንዲሁም ደግሞ አካውንት ክሬት ማድረግ ሳይጠበቅባችሁ ሃይ ኳሊቲ የሆኑ አንሊሚትድ ኢሜጆችን በፈለጋችሁት መጠን ጄነሬት ያደርግላችኋል። እርግጠኛ ነኝ በዛሬው ቪዲዮ ሁላችሁም ትጠቀማላችሁ። ቪዲዮውን እስከ መጨረሻው ተከታተሉት። እንዲሁም ደግሞ ሁላችሁም ቪዲዮውን መጀመሪያ ላይ ላይክ አድርጋችሁ ጀምሩ። ጊዜ ሳናጠፋ ቀጥታ ወደ ዛሬ ጉዳያችን እንግባ። ይሄን ኤአይ የምናገኘው በቅድሚያ ጊታብ ብለን እንጽፋለን። ብራውዘራችን ላይ ጊታብ ብለን እንጽፋለን። ጊታብ ብለን ከጻፍን በኋላ ሰርች እናደርጋለን። ሰርች ስናደርግ መጀመሪያ ላይ የሚመጣላችሁን ይህን የጊታብ ፔጅ ትከፍቱታላችሁ። ከዛ ከከፈታችሁት በኋላ እዚህ ጊታብ ላይ ትመጡና ከዚህም በፊት የጊታብ አካውንት ካላችሁ ሳይን ታደርጋላችሁ። ነገር ግን የጊታብ አካውንት ከሌላችሁ ሳይን አፕ ታደርጋላችሁ ኢሜይላችሁን ተጠቅማችሁ። በጣም ቀላል ነው። ያው ጊታብ አብዛኞቻችን ይኖረናል። ከሌለን ግን አካውንቱን ክሬት ማድረግ ነው። ምንም የተለየ ነገር የለውም ማለት ነው። የጊታብ አካውንታችን ላይ ሎጊን ካረግን በኋላ እዚህ ጋር የሰርች ምልክቷ ላይ እንመጣና ከላይ ሰርች የምትለው ቦታ ላይ መተን ፎከስ ብለን ሰርች እናደርጋለን። ፎከስ ብለን ስጽፍ ፎከስ 3 ኦ ነው ያለው። እዚህ ጋር ከታች ጽፍላችኋለሁ። እቺን ፎከስ የምትለዋን ከጻፍን በኋላ ሰርች እናደርጋለን። ሰርች ስናደርግ እዚህ መጀመሪያ ላይ የሚመጣልን ይህን ፎከስ የሚለውን እንከፍተዋለን። ከከፈትን በኋላ ወደታች ወረድ እንልና እዚህ ጋር ስክሮል አድርገን ወደታች እንወርድና ኦፕን ኢን ኮላብ የምትላለች እዚህ ጋር ኦፕን ኢን ኮላብ የምትለዋን እሷን ክሊክ አረጋታለሁ። ያው ኦፕን ኢን ኮላብ ስትሉት እንደዚህ ጉግል ኮላብ ላይ ይከፍትላችኋል። እዚህ ጋር ከፍተላችሁ በኋላ ቺን ስክሪፕት ራን እናረጋታለን። እዚህ ጋር ፕሌይ በምትለዋ በተን ራን እናረጋታለን። ከዛ በኋላ እዚህ ጋር መተን ራን ኤኒዌይ የሚለውን ክሊክ እናደርጋለን። ራን ኤኒዌይ የሚለውን ክሊክ ስናደርግ ራን ያደርጋል ማለት ነው። ይሄ ስክሪፕቱ ራን አድርጎ ሲጨርስ እንደዚህ ነው የሚያመጣላችሁ። እዚህ ጋር እንደምታዩት ራኒንግ ኦን ፐብሊክ ብሎ ግራዲዮ ላይቭ የምትላለች እቺ ሊንክ ክሊክ ታደርጓታላችሁ። ያው ሊንኩን ክሊክ ስታደርጉ እንደዚህ ይሄን ፔጅ ያመጣላችኋል። እዚህ ጋር የተለያዩ ነገሮች አሉ። ኢንፑት ኢሜጅ፣ ኢንሃንስ እና አድቫንስ የሚለው ሶስቱንም እናበራዋለን። ይሄን ሶስቱንም ካበራን በኋላ እዚህ ጋር የተለያዩ አማራጮችን ያመጣልናል። ለምሳሌ ሴቲንጉ ላይ መጣና ኳሊቲ ነው ስፒድ ነው የምትፈልጉት ይላችኋል። እንደ ኢንተርኔታችሁ ፍጥነት ስፒድ የምትፈልጉ ከሆነ ስፒድ፣ ኳሊቲ ከሆነ ኳሊቲ ትሉታላችሁ። እዚህ ጋር ደግሞ ምን ያህል ኢሜጅ ጀነሬት ያደርግላችሁ። አንዴ ጀነሬት ሲያደርግ ምን ያህል ኢሜጅ ነው፣ 2 ኢሜጅ ነው፣ 3 ኢሜጅ ነው የምትፈልጉት የሚለውን ትመርጣላችሁ። እኔ 2 የሚለው ላይ ያደርገዋለሁ። አውትፑት ፎርማቱንም እዚህ ጋር ትመርጣላችሁ። ኢሜጅ ጀነሬት ሲያደርግላችሁ በጄፒጂ ነው፣ በፒኤንጂ ነው፣ በዌብ ነው የሚለው ትመርጣላችሁ። እኔ በፒኤንጂ ያደርገዋለሁ። እንዲሁም ደግሞ ስታይል ላይ ስትመጡ እነዚህ የተለያዩ ስታይሎች አሉ። እነሱን ስታይሎች መርጣችሁ እናንተ የሚመቻችሁ ማብራት ትችላላችሁ። ያው ስታይሎቹን ከመረጥን በኋላ ቀጥታ ምንድነው የምናደርገው እዚህ ፕሮምፖቱ ላይ የኛን ፕሮምፖት መጻፍ ነው ማለት ነው። ጀነሬት እንዲያደርግልን የፈለግነውን ኢሜጅ ዲስክራይብ እናደርጋለን እዚህ ጋር መተን ማለት ነው። ለምሳሌ እኔ ይሄንን ፕሮምፖት ሰጠዋለሁ ማለት ነው። እዚህ ጋር መጥቼ የጻፍኩትን ፕሮምፖት ከጻፍኩለት በኋላ ጀነሬት የሚለውን እዚህ ጋር ነካለሁ። ጀነሬት የሚለውን ስትነኩ ወዲያው የእናንተ የምትፈልጉትን ኢሜጅ ክሬት ማድረግ ይጀምራል ማለት ነው። ኤአይ በጣም ፈጣን ነው። ያው እንደ ኢንተርኔታችሁ ፍጥነቱ ቢወሰንም ነገር ግን በአንጻራዊነት በጣም ፈጣን ነው። ያው እንደምታዩት ኢሜጁን ክሬት አድርጎ ሲጨርስ 2 አማራጮችን ሰጥቶኛል። ቅድም 2 ኢሜጅ ስለመረጥኩለት፣ ስለዚህ እኔ የተመቸኝን እዚህ ጋር ክሊክ አድርጌ ዳውንሎድ ማድረግ ከፈለኩኝ ዳውንሎድ የምትል በተናለች እዚህ ጋር ዳውንሎድ የምትለው አናካለኝ። ከዛ ያው በፒኤንጂ ፎርማት ኢሜጅን ዳውንሎድ ያደርግልኛል ማለት ነው። ዳውንሎድ ካረገ በኋላ ይሄንን ጀነሬት ያደረጋችሁትን ኢሜጅ የተለያዩ ቦታዎች ላይ መጠቀም ትችላላችሁ። ዩቲዩብ ላይ መጠቀም ትችላላችሁ። ቲክቶክ ላይ፣ ዌብሳይቶች ላይ፣ የተለያዩ ቦታዎች ላይ እነዚህን ኢሜጆች መጠቀም ትችላላችሁ። እንደምታዩት በጣም ኳሊቲ የሆነ ኤአይ ጀነሬትድ ኢሜጅ ነው የሰጠኝ። ከዚህም በላይ ኳሊቲውን መጨመር ትችላላችሁ ማለት ነው እናንተ እንደተመቻችሁ። እኔ በጣም ይህንን አማራጭ በጣም ጥሩ አማራጭ አድርጌ አይቼዋለሁ። የፈለጋችሁትን ያህል በቀን ውስጥ ጀነሬት ብታደርጉ ጀነሬት ያደርግላችኋል። ምንም ሊሚት የለውም። ስለዚህ እናንተም ተጠቀሙበት። የዛሬ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ አድርጉ። እንዲሁም ደግሞ በሌላ ጊዜ እንደዚህ የሚለቃቸው የተለያዩ ከቴክኖሎጂ ጋር የተያዙ ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። እንዲሁም የኖቲፊኬሽን ምልክቱን ንኩና ኦል የሚለውን ምረጡ። እንዲሁም ደግሞ ሐሳብ አስተያየት ካላችሁ እዚህ ጋር ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በሌላ ጊዜ በሌላ ቪዲዮ መልሼ እስካገኛችሁ ድረስ ደህና ሁኑ። ቻው ቻው።